ቤተሰቦች ዛሬ ደግሞ ሳይኮሎጂ ቻፕተር 4ን ይዘን ተመልሰናል። ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እናንተ ተጠቀማችሁ እኔም እንድጠቀም በታማኝነት ሰብስክራይብ አድርጉ። ቀጥታ ወደ ትምህርታችን እንግባ። ቻፕተር 4 ሚሞሪ ኤንድ ፎርጌቲንግ ይላል። ሚሞሪ እና ፎርጌቲንግ ሳይኖረን አንድ ሰው ሚሞሪ የሌለው ሰው አእምሮ ማሰብ የማይችል ሰው ኢንተለጀንት መሆን አይችልም። ሚሞሪ ማለት ደግሞ አንድን ነገር ኢንኮድ የምናደርግበት ስቶር የምናደርግበት ሪትሪቨል ኢንፎርሜሽኖችን መልሰን ማስታወስ የምንችልበት ፕሮሰስ ሚሞሪ ይባላል። አቢሊቲ ቱ ስቶር ኤንድ ሪትራይቭ ኢንፎርሜሽን ኦቨር ታይም አንድ ኢንፎርሜሽንን ማከማቸት አእምሮ ውስጥና በጊዜው ደግሞ በአስፈላጊው ሰዓት ማስታወስ መቻል ሚሞሪ ይባላል። the initial process of recording information in form of usable to memory is called encoding. በሚሞሪ ውስጥ የመጀመሪያው ደረጃ ኢንኮዲንግ ይባላል። ሪኮርድ ኢንፎርሜሽን መቀበልና በምንጠቀምበት ሚሞሪ ውስጥ አንድ ኢንፎርሜሽን መቀበል መቻል ኢንኮዲንግ ይባላል። the first stage of memory መቼም ማስታወስ እንዳልሆነ ሁሉ አንድን ነገር ከማስታወሳችን በፊት አእምሮአችን ውስጥ አእምሮ በምንፈልገው አይነት መልኩ ኮድ አድርገን ማስቀመጥ አለብን ማለት ነው። ሚሞሪ ዘ ሪቴንሽን ኦፍ ኢንፎርሜሽን ዋት ለርን ኤርሊየር ኦቨር ታይም ከሁኔታዎች በፊት ምን እንደተማርን ምን እንደያዘ ምን እንደጨበጥን ማስታወስ መቻል ማለት ነው። ሚሞሪ ኢዝ ኤ ብላንክ ላብል ፎር ላርጅ ነምበር ኦፍ ፕሮሰስ ዛት አር ዘ ፎርም ኦፍ ብሪጅ ቢትዊን ዘ ፓስት ኤንድ በአሁን ጊዜያችንና ባለፈው ጊዜያችን መካከል ድልድይ የሆነ ነገራችን ነው። ባለፈዎችን አስታውሰን ለዛሬ እንደምንኖረው ሁሉ ማለት ነው። ይህን ማቴሪያል ከፈለጋችሁ ማቴሪያልን ቴሌግራም ቻናል ላይ ያስቀምጣሉ። ገብታችሁ ቴሌግራምን ሰብስክራይብ ያደርጋችሁ መጠቀም ትችላላችሁ በነፃ። እንቀጥላለን። ሚሞሪ ታይፕ እና ስቴጅ አለው። ሚሞሪ ታይፕ ምንድነው ካል ኤክስፕሊሲት ሚሞሪ አለው፣ ኢምፕሊሲት ሚሞሪ አለው። በሰፊው እናያቸዋለን። ስቴጅ አለ ደግሞ ስቴጅ ደግሞ ምን ስቴጅ አለው? 3 ስቴጆች አሉ። ሴንሰሪ ሚሞሪ የሚባለው አለ፣ ሾርት ተርም ሚሞሪ አለ፣ ሎንግ ተርም ሚሞሪ አለ። እነሱንም በሰፊው እናያለን። ፕሮሰስ አለ ደግሞ አሁን መጀመሪያ እንዳይነው ኢንኮዲንግ የሚባል የመጀመሪያ ስቴጅ አለ። ስቶሬጅ አለ ደግሞ ሪትሪቫል ወይም እንደገና ማስታወስ የሚባለው ሶስተኛው ስቴጅ አለ። ቀጥለን በሰፊው እናያለን። እነኚህን ታይፖችን ስቴጆችን እና ፕሮሰሶችን በሳትን እናያለን። ለፈተናችሁ 100% ተማምናችሁ እንደምትገቡ አድርገን ማለት ነው። ፕሮሰስ ኦፍ ሚሞሪ አለ። ለምሳሌ አሁን ፕሮሰሱ ምንድነው ካለ ስቲሙላስ አለ። ስቲሙላስ ማለት አንድ ነገር መንካት ወይም አንድ ነገር ጋር አታችመንት ግንኙነት መፍጠር ማለት ነው። ቀጥታ ወደ ሴንሰሪ ሚሞሪ ይገባል። አንድ ስቲሙላስ የነካ ነው ስቲሙላስ ሴንሰሪ ሚሞሪ ይገባል። ሴንሰሪ ሚሞሪ ውስጥ የገባው ሁሉ አይምሮአችን ውስጥ አይቀመጥም፣ መርሳት አለ ግማሹን። ፎርጌቲንግ አሁን ወደ ታችኛው ቀስቱ እንደሚያሳየው ፎርጌቲንግ አለ። በአቴንሽን ያልፋል ወደ ሾርት ተርም ሚሞሪ። ሾርት ተርም ሚሞሪ ውስጥ ያለው ሁሉ ደግሞ እንደገና ወደ ሎንግ ሚሞሪ ውስጥ አይገባም። ሎንግ ተርም ሚሞሪ ውስጥ አይኖርም ማለት ፎርጌቲንግ አሁን የሚያስተውላል። ከፎርጌቲንግ የተረፈው ሾርት ተርም ሚሞሪ ወደ ሎንግ ተርም ሚሞሪ ይሻገራል። እሱንም ፎርጌት ተደርጎ በምንፈልግበት ጊዜ እሱን መጠቀም የፈለግንበት ጊዜ በሪትሪቨል ወደ ሾርት ተርም ሚሞሪ ይገባል ማለት ነው። ግልጽ እንደሆነ ተስፋ አደርጋለሁ። ኢንኮዲንግ ማለት ምን ማለት ነው? ስለ ኢንኮዲንግ ትንሽ ልንገራችሁና በራሳችሁ ታነባላችሁ። ዘ ተርም ኢንኮዲንግ ሪፈርስ ቱ ዘ ፎርም ኢን ዊች አይተምስ ኦፍ ኢንፎርሜሽን አር ፕሌስድ ኢን ሚሞሪ። አንድን አይተም በሚሞሪያችን ውስጥ የምናስቀምጥበት በሚሞሪያችን ውስጥ ስቶር የምናደርግበት መንገድ ኢንኮዲንግ ይባላል። ኢኒሺያል ፕሮሰስ ነው። ሚሞሪ ውስጥ የመጀመሪያው ፕሮሰስ ኢንኮድ ማድረግ ነው። ኢንኮድ ካላደረገን በቀር አንድ ኢንፎርሜሽን አንድ እውቀት አእምሮአችን ውስጥ ሊቀመጥ አይችልም ማለት ነው። ስለ ኢንኮዲንግ ይህን ያክል ካልኳችሁ ጊዜ ለመጠቀም ይሄን እንቀጥላለን። ስቶሬጅ ኢዝ ዘ ፕሮሰስ ኦፍ ሆልዲንግ ኢንፎርሜሽን ኢን ሚሞሪ ቱ ፕሮሰስ ኦር ዩዝድ። አሁን ኢንኮድ ያደረግነውን ኮድ አድርገን መጣል ሳይሆን አእምሮአችን ውስጥ ስቶር ማድረግ አለብን። በምንፈልግበት ውስጥ ማግኘት እንድንችል ኮድ ማድረግን አእምሮአችንን በምንፈልገው መንገድ ኮድ ያደረግነው ስቶር ማድረግ አለብን ለማስታወስ ማለት ነው። ሪትሪቫል ማለት ማስታወስ መቻል አለ። ኢንኮድ አድርገናል፣ ስቶር አድርገናል፣ በምንፈልገው ጊዜ ያንን ነገር ማስታወስ ሪትሪቫል ማለት ነው።
ሪአክቲቭ ኢንፎርሜሽን ዛት ሃዝ ቢን ስቶርድ ኢን ሚሞሪ ነው። እንቀጥል። ስቴጅ እና ስትራክቸር አለ። ቅድም እንዳልኳት ወደ ስቴጁ እና ስትራክቸር ኦፍ ሚሞሪ እንመጣለን። ዘ ሚሞሪ ስትራክቸር ኢዝ a nature of memory storage itself, how information is represented in a memory and how long it lasts, how it organized። ሚሞሪ 3 አይነት ስትራክቸሮች አሉ። ሴንሰሪ ሚሞሪ የሚባል አለ፣ ሾርት ተርም ሚሞሪ አለ፣ ሶስተኛ ደግሞ ዋነኛው ሎንግ ተርም ሚሞሪ አለ። እያንዳንዱን ሰፋ ባለ ሁኔታ እናያለን። ሴንሰሪ ኢንፑት ወደ አእምሯችን ይገባል። ይህንን ቴብል ይህንን ግራፍ እስኪ አየት አድርጉ። ቪዲዮን ፒውዝ ያደረጋችሁ ይህን ማየት ትችላላችሁ። እኔ ግን ልቀጥል። ሴንሰሪ ሚሞሪ የሚባለው ምንድነው ብሎ እናያለን። ሴንሰሪ ሚሞሪ refers to the brief storage of sensory information። ለምሳሌ አንድ ነገር ሴንሰሪ ኢንፎርሜሽን በአንዴ ብዙ አይነት ነገሮችን መያዝ ይችላል። ግን ቅድም በግራፉ እንዳየነው በሴንሰሪ ሚሞሪ እያገኘነው ሁሉ ወደ ሾርት ተርም ሚሞሪ አይደለም። ማአት ነገር አሁን እኔ እናንተን ሳስተምራችሁ ፒሲ ነው ያለው፣ ወደ ሌላ ጎና ያለው ስልክን እያነሳው ያለው ብዙ ነገር ነው ያለን። ግን የምናስታውሰው የምንይዘው ጥቂቱን ነው። እሱ አሁን ሴንሰሪ ሚሞሪ ዘ ኢንተሪ ዋይ ቱ ሚሞሪ፣ ወደ ሚሞሪ የመግቢያ መንገድ ሴንሰሪ ይባላል። መጀመሪያ ኢንፎርሜሽን ሴንሰሪ ላይ ስቶር የሚደረገው ሴንሰሪ ሚሞሪ አክቲቭ አን ሆልዲንግ ቢን returning information until we can select items from attention from the stream of stimuli bombarding our sense። እኔ አሁን እንዳልኩ ነው። it can hold virtually all the information reach our sense for brief time ይላል። ለጥቂት ጊዜ ለጥቂት ሰከንዶች በአይናችን የምታዩትን አየን ለማለት የምንችለው ነገር ሁሉ መያዝ የሚችል። አሁን እስኪ ላይብረሪ ያላችሁ ዞር ዞር ስትሉ አእምሯችን ላይ ብዙ ነገር ይቀርጻል። ከዛ ነገር ግን ጥቂቱን ነው እናንተ ሲቭ የምታደርጉት ማለት ነው። እባካችሁ ዩቲዩብን ሰብስክራይብ አድርጉ አደራችሁ። ቪዥዋል ኢሜጅ ኦር አይኮኒክ ሚሞሪ ለምሳሌ ሪማይን ዘ ቪዥዋል ሲስተም ኦፍ ማክሲመም ኦፍ 1 ሰከንድ። አሁን ለምሳሌ ሴንሰሪ ሚሞሪ ላይ ያየነው ነገር ብዙ ነገር እናያለን። ያን ብዙ ነገሮች 1 ሰከንድ ያክል አእምሯችን ውስጥ ስቶር ይደረጋሉ በሴንሰሪ ሚሞሪ ማለት። ሴንሰሪ ሚሞሪ ምስልን ከ1 ሰከንድ በላይ ሊሸከም አይችልም ማለት ነው። አውዲተሪ ኢሜጅ አሁን ድምፅ፣ የመኪና ድምፅ፣ የኔ ድምፅ፣ የሌላ የጎን ሰው ድምፅ ከምስል አንጻር ድምፅ ትንሽ አእምሯችን ውስጥ ሊቆይ ይችላል እስከ 2 ሰከንድ። ምስል 1 ሰከንድ ከያዘ ድምፁ ግን ከአእምሯችን ለመጥፋት 2 ሰከንድ ሊፈጅበት ይችላል እያለ ነው። the information stored sensory in a memory is fairly accurate representation of environmental information but unprocessed ፕሮሰስ ያልተደረጉ እንደሚመች አድርጎ በተገቢው መንገድ ያልተደራጁ ኢንፎርሜሽኖች ማለት ነው። አሁን እዚህ ጋር ያሉ ሴንሰሪ ላይ ያሉ ሚሞሪዎች ነገሮች ወደ ሪጅስተር ሳይደረጉ ዲካይ ሊያደርጉ ይችላሉ፣ ሊጠፉ ይችላሉ ነው። some of the information that has got attention in the recognition pass into short memory። አቴንሽን የሰጠናቸው ሚሞሪዎች ወደ ሾርት ሚሞሪ ይሻገራሉ ይላል። ሾርት ተርም ሚሞሪ ብዙ ጊዜ ከልጅነታችን ጀምሮ አስተማሪዎችንም በይሰው ሾርት ተርም ሚሞሪ፣ ሎንግ ተርም ሚሞሪ ብለን እያወራን መጣን። ግን ብዙዎቻችን ስለ ሾርት ተርም ሚሞሪ እና ስለ ሎንግ ሚሞሪ የምናውቃቸው ነገሮች ልክ ላይሆኑ ይችላሉ። አሁን እስከዚህ ሰዓት ድረስ ልክ ያልሆነ መረጃ ልትይዙ ይችላላችሁ። አሁን ግን ትክክለኛ መረጃ ልንገራችሁ። ሾርት ተርም ሚሞሪ is a part of our memory that holds the contents of our attention። our sensory memory ላይ ያየነውን አቴንሽን የሰጠናቸው ሁሉ ሾርት ሚሞሪ ላይ ስቶር ይደረጋሉ። ሾርት ተርም ሚሞሪ ማለት ከሴንሰሪ ሚሞሪ ሻል የሚል ከሎንግ ተርም ሚሞሪ አነስ የሚል ነው ማለት። አንላይክ ሴንሰሪ ሚሞሪ ሾርት ተርም ሚሞሪስ are not brief replications of environmental message። ኢንቫይሮንመንት ላይ ያለው ሁሉ አይዝም ሾርት ተርም ሚሞሪ ባይ ፕሮሰስ እንደ ሪዛልት ኦፍ ፕሪሰፕሽን ፕሪሰፕት ያደረገው ባይ ፕሮዳክት ከፕሪሰፕሽናችን ያለፈ ማለት ነው። ኢምፖርታንት ኢን ኤ ቫራይቲ ኦፍ ታስክስ ሳች አስ ቲንኪንግ፣ ሪዲንግ፣ ስፒኪንግ ኤንድ ፕሮብለም ሶልቪንግ አር ወርኪንግ ሚሞሪ። ተርም ዩዝድ ቱ ሪፈር ዚስ ስቴጅስ ሚሞሪ አር ወርኪንግ ሚሞሪ፣ ኢሚዲየት ሚሞሪ፣ አክቲቭ ሚሞሪ፣ ፕራይመሪ ሚሞሪ። ሪዲ አሁን ለመጠቀም አሁን በዚህ ሰዓት ለመናገር አሁን በዚህ ሰዓት ለመጠቀም ለማውራት ለመሄድ የምንፈልገው ነገር የምንይዘው በሾርት ተርም ሚሞሪ። ወርኪንግ ሚሞሪ አሁን ፈተና ላይ ወርኪንግ ሚሞሪ፣ ኢሚዲየት ሚሞሪ፣ አክቲቭ ሚሞሪ ወይም ፕራይመሪ ከአራቱ ስም አንዱ ልንጠቀም ይችላል። እንዳትሳሳቱ። ወርኪንግ ሚሞሪ፣ ኢሚዲየት ሚሞሪ፣ አክቲቭ ሚሞሪ፣ ፕራይመሪ ሚሞሪ፣ ሾርት ተርም ሚሞሪ አንድ አይነት ሚኒንግ እንዳላቸው እንድታውቁ።
4 አይነት ካራክተር አለው ሾርት ተርም ሜሞሪ እንዳትሳሳቱ። አክቲቭ ነው ሾርት ተርም ሜሞሪ ከምታስቡት በላይ አክቲቭ ነው። ሁሌም ዝግጁ ነው አንድ ነገር ለመያዝ አንድ ነገር ለመረዳት። ሾርት ተርም ሜሞሪ በጣም አክቲቭ ነው፣ አክሴሲብል ነው። ሾርት ተርም ሜሞሪ ብዙ ማሰብ አይጠበቅባችሁም። ሾርት ሜሞሪያችሁ ላይ ያለው ነገር በጣም ቅልብጭ ብሎ ይመጣላችኋል ስትፈልጉ ማለት ነው። አክሴሲብል ልታገኙ ትችላላችሁ። አእምሯችሁ ላይ ብዙ እያሰባችሁ አትቸገሩ ማለት ነው። ቴምፖራል ሲኩዌንስ ኦፍ ኢንፎርሜሽኖችን በቋሚ ባልሆነ መንገድ ተራ ቁጥራቸው ነው ተራ በተራ ያስታውሳቸው ምን ከምን በፊት እንደተቀረ። ለምሳሌ አሁን በጣም የቆየ ነገር ስናስታውስ የትኛው ከየትኛው እንደቀደመ የትኛውን እንደሚከተል ሊጠፋብን ይችላል። ሾርት ሜሞሪ ላይ ያሉትን ነገሮችን ግን ቅደም ተከተሎችን ላንረሳ አንችልም ማለት። ሊሚትድ ካፓሲቲ ሾርት ተርም ሜሞሪ ካፓሲቲው ሊሚትድ ነው። በጣም ብዙ ነገሮችን በአንዴ መያዝ አይችልም። 7 ፕላስ ኦር ማይነስ ነው አንድ ጊዜ ሾርት ሜሞሪ መያዝ የሚችለው። 9 ወይም 5 መያዝ። በጣም ትልቅ አይኪው ያለው ሰው እስከ 9 ነገር በሾርት ሜሞሪ በአንዴ መያዝ ይችላል። ደግሞ በጣም ፑር የሚባል ሜሞሪ አይኪው ያለው ሰው እስከ 5 ኢንፎርሜሽን መያዝ ይችላል ማለት ነው። ኦኬ እንቀጥል። we can only hold maximum about 9 digits in short term memory. አሁን የስልክ ቁጥር እንያዝ ይባላል። ስልክ ቁጥራችንን መሸምደድ አንችልም። ለምሳሌ 1 2 3 እያልን ለመሸምደድ ሾርት ሜሞሪ 9 ዲጂቶችን ብቻ ነው በአንዴ መያዝ ይችላል። አስተውሉ። ይሄ ነገር በጣም ትሪኪ ነገር ሊመስላችሁ ይችላል። 9 ዲጂቶችን በመደዳ ቁጥር ስትይዙ በጣም በተከታታይ 9 ቁጥሮችን መያዝ ይችላሉ። ከዛ 9ኞች 10ኛው ስታል የመጀመሪያ ያዝከው ቁጥር ሊጠፋብህ ይችላል። ለምን? ምክንያቱም ሾርት ሜሞሪ ከዚህ በላይ መያዝ አይችልም ማለት ነው። ቻንኪንግ የሚባል ነገር አለ። ስለ ቻንኪንግ ትንሽ ላስረዳችሁና አንድ ነገር one of our ability to remember things ሜሞሪ ቴክኒክ ቻንኪንግ ማለት ስሞል ግሩፕ አሁን ስሙ እንደሚያስረዳን ቻንክ ማድረግ በቃ ብሌንድ ማድረግ ማጥበብ ነገሮችን በቃ አጥብበን መያዝ የምንችል ስሞል ግሩፕ ላይ እነሱን በጣም አእምሯችን ላይ የምንይዘው ነገር ለማብዛት ስና በማለት ቻንክ በማድረግ ነገሮችን በማዋሄድ መያዝ መቻል ማለት ነው። ስለ ቻንኪንግ የተረዳችሁ ይመስለኛል። ሎንግ ተርም ሜሞሪ ማለት እንችላለን። ሎንግ ተርም ሜሞሪ ምንድን ነው? ለቀናት፣ ለወራት፣ ለአመታት መረጃዎችን መያዝ የምንችልበት ቦታ ሎንግ ተርም ሜሞሪ ማለት ነው። ቴምፖራሪ ኢዝ ላርጅ ዜን ኖት ናውን ሊሚት ዋቴቨር ዋን ሪሜምበር። ሎንግ ሜሞሪ አሁን ምን ያክል ኢንፎርሜሽን በአንዴ መያዝ እንደሚችል ለምን ያክል ጊዜ ኢንፎርሜሽን መያዝ የሚችል ማንም ይህን ያክል ጊዜ ብሏችሁ ትክክል አይደለም ማለት ነው። ማንም አልደረሰበት ምን ያክል ጊዜ እንደሚቆይ ነው ምን ያክል ኢንፎርሜሽን መያዝ እንደሚችል እስካሁን የተረጋገጠ ነገር የለም። ሳብ ሲስተሞች አሉ። ዲክላሬቲቭ እና ኤክስፕሊሲቲቭ። ዲክላሬቲቭ ኦ ኤክስፕሊሲቲቭ የሚባል ሎንግ ተርም ሜሞሪ አለ። ናን ዲክላሬቲቭ ኦ ኢምፕሊሲት ሜሞሪ አለ። ዲክላሬቲቭን መጀመሪያ እናያለን ወደ ናን ዲክላሬቲቭ እንመጣለን። ዲክላሬቲቭ ደግሞ ሴማቲክ እና ኤፒሶዲክ ተብሎ ይጠቀሳል። አሁን በእኛ ጊዜም ይሄ ፈተና ላይ መጥቷል። አስተውሉ። ዲክላሬቲቭ ማለት ምን ማለት ነው? ከቃሉ ስንነሳ ኮንሲየስሊ ሪሜምበርድ የሆኑ በጊዜያችን ብለን ማስታወስ ምንችሉ ዝም ብለን በኤክስፕሊሲት ሜሞሪያችን ማስታወስ ምንችላቸው ነገሮች ናቸው። ቁጭ ብለን ሴማቲክ ሜሞሪን ስናይ ደግሞ ያጀበቅባቸዋል። ፋክቹዋል ናውሌጅ ላይክ ሚኒንግ ኦፍ ወርድስ። ሴማቲክ የሚባለው አሁን ለቃላት ትርጉም የቦታ ስም ምናምን የምንለው ሴማቲክ ነው። እዚህ ጋር ደግሞ ተመልከቱ። ኢንተርናል ሪፕሬዘንቴሽኖች ነው። ወርድ ኢንዲፔንደንት ኦፍ ኤኒ ፓርቲኩላር ኮንቴክስት፣ ከሌላው ኮንቴክስት ጋር የማይጋጩ አይነት ነገሮች። ኤፒሶዲክ ማለት ፈርስት ሃንድ ኤክስፒሪየንስ ዋት ዊ ሃቭ ሃድ። ኤፒሶድ ማለት በፊልም ኤፒሶድ ማለት ክፍል በክፍል ለይተን የምንይዝበት ሜሞሪ ነው። ወደ ናን ዲክላሬቲቭ ስናልፍ ደግሞ ሪፌርስ ቱ ዘ ቫሪቲ ኦፍ ፌኖሜና ኦፍ ሜሞሪ ኢን ዊች ቢሄቪየር ኢዝ አፌክትድ ባይ ፔሪዮድ ኤክስፒሪየንስ ዊዛውት
ዛት ኤክስፒሪየንስ ቢንግ ኮንስትሊ ሪኮሌክት ይላል። ዋን ኦፍ ዘ ሞስት ኢምፖርታንት ካይንድ ኦፍ ኢምፕሊሲት ሚሞሪ ኢዝ ፕሮሲጀራል ሚሞሪ። ፕሮሲጀራል ሚሞሪ ማለት ፕሮሲጀር የሚለው ቃል ነው የመጣው። ሀውቱ ለምሳሌ ስልክ እንዴት መደወል እንዳለብን፣ ስልክ እንዴት መክፈት እንዳለብን የምናውቅበት በናን ዲክላሬቲቭ ሚሞሪ ነው። ደግሞ በናን ዲክላሬቲቭ ሆኖ ሀውቱ የሚለው በምን አይነት መንገድ በምን አይነት ወይ የሚለው ይሄ ከዚህ ከሙሉ ቻፕተር ወይ ኪውዝ አዘጋጃለሁ ወይም 10 እስከ 15 ጥያቄ አዘጋጅቼ እፈትናችኋለሁ። በዛ መረዳት ትችላላችሁ። ሀውቱ የሚለው እንዴት ነው፣ እንዴት እንስራ፣ ፀጉራችን እንዴት እናባጥ፣ እንዴት በእጃችን እስክሪብቶ ይዘን እንጻፍ፣ እንዴት ዋና እንዋኝ የሚለውን በፕሮሲጀራል ሚሞሪ መያዝ እንችላለን ማለት ነው። ሚሞሪን አፌክት ማድረግ የሚችሉ ፋክተሮች ምንድን ናቸው? ሚሞሪያችን በምንድን ነው አፌክት የሚደረገው የሚለውን ቀጥለን እናያለን። 11 አይነት ፋክተሮች አሉ አእምሯችንን ኢፌክት ማድረግ የሚችሉ። አቢሊቲ ኦፍ ሪታይን አለ አንደኛው። ጉድ ሄልዝ አቢሊቲ ኦፍ ሪታይን ማለት አንድ ሰው የማስታወስ የተፈጥሯዊ አቅም። ጉድ ሄልዝ ማለት ጤነኛ ሰው፣ ለምሳሌ አእምሮ በሽተኛ ሰው ጥሩ ማስታወስ ላይችል ይችላል። ሌላ የሚያመው ሰው ጥሩ ማስታወስ አቅሙ ላይኖር ይችላል። ሶስተኛው ደግሞ ኤጅ ኦፍ ለርነር፣ ህፃናትና ትልቅ ሰው የሚያስታውሰው እኩል ላይሆን ይችላል። ኤጅም በጣም ፋክተር ይሆናል ማለት ነው። ማቹሪቲ፣ አሁን ለምሳሌ ማቹር ያልሆኑ ህፃናትና ማቹር የሆነ ወጣት ልጅ የሚይዘውም እኩል ላይሆን ይችላል። ዊል ኦፍ ፍላጎት፣ ይህ ትልቁ በቃ የሰውን መወሰን የሚችል ትልቁ ነገር ነው ብዬ አስባለሁ። አንድ ሰው ካልፈለገ ያን ነገር መያዝ አይችልም። ኢንተለጀንስ፣ አሁን ኢንተለጀንት የሆነ ሰው ብዙ ኢንተለጀንት ካልሆነ ሰው በላይ ማስታወስ ይችላል ማለት ነው። ኢንተረስት፣ ፍላጎት። ኦቨር ለርኒንግ፣ ደጋግሞ መማር፣ ደጋግሞ መስማት። ስፒድ ኦፍ ለርኒንግ፣ ምን ያክል ተማርን፣ ደጋግመን ተምረናል ወይ። ፎርጌቲንግ፣ አሁን ስለ ሚሞሪ ይህን ያክል ካወራን ስለ ፎርጌቲንግ እናወራ። ፎርጌቲንግ ማለት መጀመሪያ ጊዜ የተጠናው ማለት መርሳት የተጀመረው ሳይሆን የተጠናው ሄርሜን ኢቢንጓስ በተባለ ሳይኮሎጂስት ነው። ፎርጌቲንግ ማለት አፓረንት ሎስ ኦፍ ኢንፎርሜሽን ኦልሬዲ ኢንኮድድ ኤንድ ስቶርድ ኢን ሎንግ ተርም፣ በሎንግ ተርም ሚሞሪያችን ውስጥ የገባው ነገር። እዚህ ጋር ማስተዋል ያለባችሁ ነገር ሎንግ ተርም ሚሞሪ ያልደረሰ ነገር ከሾርት ሚሞሪ ሲጠፋ፣ ከሴንሰሪ ሚሞሪ ሲጠፋ ፎርጌቲንግ አንልም፣ ዲኬይንግ ነው የምንለው። አንድ ነገር ለአቅመ መረሳት ለመድረስ ሎንግ ተርም ሚሞሪ ላይ መቀመጫል። ሎንግ ተርም ሚሞሪ የገባው ነገር ከጊዜ በኋላ በተለያዩ ምክንያት ስናጣው፣ ከአእምሯችን ውስጥ አፓረንትሊ ስናጣው ምን እንለዋለን? ፎርጌቲንግ ማለት እንችላለን። አስተውሎ ሎንግ ተርም ሚሞሪ ላይ ያልደረሰ ነገር ረስተናል ብለን ልናወራ አንችልም፣ ዲካይ ማለት እንጂ። ቲዮሪ ፎርጌቲንግ አለ፣ አሁን በሰፊው ማለት እንችላለን። ሳይኮሎጂስት ሀብ ፕሮፖዝ 5 ሜካኒዝም ቱ አካውንት ፎር ፎርጌቲንግ። ፎርጌቲንግ በ5 አይነት መንገድ ሊመጣ ይችላል ብሎ ሳይኮሎጂስቶች ጠቅሰዋል። መጀመሪያው ቅድም ያልከው ዲኬይ ነው፣ መበስበስ። ወደ ሎንግ ተርም ሜሞሪ ያልገቡ ኢንፎርሜሽኖች ሲበሰብሱ ሲጠፉ ዲኬይ እንላለን። ሪፕሌስመንት ኦፍ ኦልድ ባይ ኒው፣ በፊት የምናውቃቸው ነገሮች በሌላ ነገር ሲተኩ። ኢንተርፌረንስ፣ ይሄ ኢንተርፌስ ሲደረግ አንዱ ከአንዱ ጋር ሲቀያየር፣ ለምሳሌ ተቀራራቢ የሆኑ ነገሮች ሲምታቱብን። ሞቲቬት፣ አንድ ነገር ፈልገን ስንደርሳ እረሳለሁ ብለን ሳናስታውስ ሞቲቬትድ፣ እንዴት ሰው እረሳለሁ ብሎ ይረሳል ብላችሁ ግራ ልትጋቡ ይችላል። ግን ሞቲቬትድ ፎርጌቲንግ ብቻ ነው። ኪው ዲፔንደንት፣ ያንን ነገር ለማስታወስ ፍንጭ ስናጣ ፍንጫትን ምንረሳው ነገር። እንግዲህ ዲካይ ቲዮሪ ምንድን ነው? ሆልድ ዛት ሜሞሪ ትሬስስ ኦር ኢንግራም ፌድ ዊዝ ታይም ዘይ አር ኖት አሶሺየትድ ነው። እንደዚህ ነው ፌድ፣ አእምሮአችን ውስጥ ፌድ ሲያደርግ ኢንፎርሜሽን ቀለም ሲያጣ ማለት። assume that when new material is learned a memory trace or engram an actual physical change that brain occurs ይላል። ዲካይ ቲዮሪ አንብቡ። ይህን ያክል ስለ ዲካይ ካሉ ኢንተርፌረንስ ሲሚላር አይተምስ ኦር ኢንፎርሜሽን ኢንተርፌር፣ አሁን ቅድም ብያለሁ። የሚመሳሰሉ ኢንፎርሜሽኖች ስምታቱብን ኢንተርፌረንስ እንለዋለን። ቀጣይ ደግሞ there are 2 kinds of interference, proactive and retroactive። ፕሮአክቲቭ ማለት ፕሮ እና ሬትሮ የሚለው ሁለቱን ቃላት መለየት እንችላለን። ፕሮ ማለት የቀደመ ማለት፣ ሬትሮ ማለት የኋለኛው ማለት ነው። ምንድነው ይሄ ማለት? ፕሮአክቲቭ ማለት ኢንፎርሜሽን ለርንድ ኤርሊየር ኢንተርፌረንስ ሪኮል ኦፍ ኒው ማቴሪያል፣
ቀድመን የተማራቸው ለምሳሌ ቀድመን የምናውቀው አንድ ነገር አለ። ያ ነገር አዲስ ነገር እንዳንማር አእምሯችን ውስጥ ነክሶ ያንን አዲሱን ነገር እንዳናቅ ሲከለክለን ሬትሮአክቲቭ ከኋላ የተማርናቸው የአንዳቸው ተቃራኒ ናቸው። በርግጥ ሬትሮአክቲቭ ማለት አዲስ ያወቅናቸው ነገሮች የበፊቱን ሳያስረሱ ከበፊቱ በልጦብን የበፊቱን ማስረሳት ሲችሉ ማለት ነው። አሁን ዲስፕሌስመንት ቲዮሪ አንዱ ሲገባ አንዱ ይወጣል፣ አንዱ ሲገባ ዲስፕሌስመንት እንደዛ እንላለን። ኦል ዲስ ዛት ኒው ኢንፎርሜሽን ኢንተሪንግ ሜሞሪ ካን ኦብሊተሬት ኦር ዋይፕ ኦልድ ኢንፎርሜሽን። አንድ ነገር አውቀን ስናቅ አንድን ነገር ያወቅነው ነገር የበፊቱን ሲያስረሳ ስጠፋ ረሳሁኝ የምንለው መንገድ ላይ ምናምን ስናወራ በቃ አስረሳኝ እኮ እንደምንባለው አይነት ነገር። ዘ ሞስት አሶሲኤትድ ዊዝ ሾርት ሜሞሪ ከሾርት ሜሞሪ ጋር ይያያዛል ነገር። አሁን ሾርት ሜሞሪ አዲስ ነገር ለመያዝ ሲባል የመጀመሪያውን ይለቃል። ይህን ነገር ዲስፕሌስመንት ቲዮሪ በጣም ይገልጸዋል ማለት ነው። ከሎንግ ተርም ሜሞሪ ጋር ብዙ ጊዜ ይህን ነገር አይገናኝም። በትሮፎሊስ ሊመጣላችሁ ይችላል። አስተውሉ። ደግሞ ዩቲዩብንም ሰብስክራይብ ማድረጋችሁን አትርሱ። ይህን ያክል መለምናችሁን የሚጎተጉታችሁ በጣም አስፈላጊ ስለሆነ ለእኔ ከቻላችሁ ሁለት አካውንት ካላችሁ በሁለቱም ሰብስክራይብ ብታደርጉ ደስ ይለኛል። እንቀጥላለን። ሞቲቬትድ ፎርጌቲንግ ምንድን ነው? ቲንግ አሰምፕሽን ኦፍ ኢስተግማት ፍሬድ ፒፕል ፎርጌት ቢኮዝ ዜ ብሎክ ፍሮም ኮንሽስነስ። አንድን ነገር ላለማስታወስ አላስታውስም ብሎ ለዛ ነገር ማስታወስን እምቢ ስሉ ከኮንሽስነስ ያ ነገር ይርቃል። ለምሳሌ ያለፍነው ህመም በቃ አንድ ሰው አፍቅሮ ብጎዳ ያችን ልጅ ማስታወስ አልፈለግም። ሞቲቬትድ ፎርጌቲንግ ታያላችሁ እንድትማሩ ነው እንዲህ አይነት ነገር የማነሳው። ራስን ለመከላከል ብዙ ጊዜ ሰው ሞቲቬትድ ፎርጌቲንግ አእምሮን ከሌላ ጉዳት ለመጠበቅ ሞቲቬትድ ፎርጌቲንግ ሰው ይጠቀማል። ካረንትሊ ሳይኮሎጂስት ሪፌር ቱ ዩዝ ሞር ጀነራል ሞቲቬትድ ፎርጌቲንግ ይመርጣሉ። ብዙ ጊዜ ሳይኮሎጂዎች ይመክራሉ፣ ሰዎች እንዲረሱ ያበረታታቸዋል። እንቀጥላለን። ኪው ዲፔንደንት። አሁን ስለ ኪው ዲፔንዲንግ ኦን ሪትሪቫል ኪው ለማስታወስ ፍንጭ ስናጥ እንዲያስታውሱ። ለምሳሌ አሁን እናንተ ዩኒቨርሲቲ በር ላይ ሲደርሱ የሆነ የምታስታውሱት ትዝታ ሊኖራችሁ ይችላል። በር ላይ ያገኛችሁ ሰው ትዝ ሊላችሁ ይችላል። ከግቢ ወጥታችሁ ስትሄዱ ያንን በር አታገኙም። ያንን በር ሳታገኙ ስትቀሩ በሩ ላይ የምታስታውሱትን ሰው ላታስታውሱ ትችላላችሁ ማለት ነው። በጣም አመሰግናለሁ ስለተከታተላችሁኝ። ሙሉ ቻፕተሩ ይህን ይመስላል። በሌላ ቻፕተር ደግሞ እንቀጥላለን። ጥያቄዎቹንም ደግሞ ይዤላችሁ እንደመጣ ተስፋ አደርጋላችሁ። እባካችሁን ሳብስክራይብ አድርጉ። ደግሞ እኔንም እንዳትረሱኝ አስታውሱኝ። አመሰግናለሁ።